እንዴ ብሩክ ያለማየሁ ልጅ ቅናት የለብንም እያልክ ነው? ቅናትማ እስከ ጥግ ድረስ ነው ያለባቸው። በተለይ ቅመሟ ብሩክ ከማንም ሰው ጋር ልታየው አትፈልግም። በጣም በጣም ነው የምትቀናው። አንተም እንደዛው ማለት ነው። ግን የቅመሟ ይበልጣል ማለት ነው። ክፋት የለብንም ብሏል። አዎ ክፋት የለባችሁም። የሰው እድገት ነው የምትፈልጉት። በሰው ኒንጃ ክፋት አያስቡም። ሁለቱም ይሆናል አይደለ? የዋህ ናቸው። እውነቱ ለመናገር ክፋት የለባቸውም። ንጹህ ጓደኝነት ያለን ብሏል። ኦፍኮርስ ያ ማለት በቃ የወደፊት ፊውቸራቸው ሚስቴ ነች ባሌ ነው ብለው ነው የሚያስቡት። ይህ ጊዜያዊ ምናምን ለጊዜያዊ ምንም ዝግጁ አይደሉም። በቃ ትክክለኛ አፍቃሪ፣ ትክክለኛ ተፈቃሪ ናቸው። እንደ ሌሎቹ ይውልኝ ስሙልኝ ያላሉ እስካሁን ያው ኦልሞስት 2 ዓመት ሊሞላቸው ትንሽ ነው የቀራቸው። ፍቅራቸው እስካሁን በድብቅ የያዙ እንደ ሌሎቹ ሳይላላጡ ሲጣሉ ሳይነፋረቁ ምናምን ማለት ነው። እውነት በዚህ በጣም ነው ማደንቃቸው። ጎበዞች ናቸው። ይሄ እውነትም ንጹህ ጓደኝነት ያስብላቸዋል። ያ ማለት ጓደኛ ማለት ይሄ ኖርማል ጓደኛ አይደለም። ብቻ እስካሁን ያው ሚዲያ ያልሆነም አይደለ ፍቅራቸው ሶ በዚህ ነው የሚቀጥሉት ማለት ነው። እና ከአሁን በኋላ አዲስ ነገር እንደሚፈጠር ተስፋ እናደርጋለን። እሱም ይኖራል ብሏል፣ እንጠብቃለን። ግን እስካሁን በስማም እርስ በራሳቸው ይተሳሰባሉ። ቢጣሉ ማይጣሉ፣ ቢለያዩ ማይለያዩ፣ እኔ እንጃ ካፕሎች ቢታዩ ቢኖሩ ማለት ነው። ሀይሚና ብሩክ ናቸው እስካሁን ካፕሎች አይተናል፣ ብዙ ካፕሎች ማለት ነው። እና የእውነት በጣም የሚገርሙ ልጆች ናቸው። ይሄ ትክክል ናቸው። ግን ከክፋት ከቅናት የጸዳ ምናምን ብሏል እንትኑ ማለት ነው። ግን ቅናት በስማም ኧረ ቅናትም እስከ ጥግ ድረስ ነው ያለባችሁ። ቅናት አለባችሁ። ሰላም ሰላም፣ ጤና ይስጥልኝ ውድ ሰኒ ቤተሰቦች፣ እንደምንዋላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ይበልልኝ። የዛሬው ደግሞ ወትሮው የተለየ ነው። ያውም በብሩክ እንደዚህ አይነት ማድረግ ማለት ነው። ማለት ያው ፕሮቶኮሉ አልበዛበትም። አጠር መጠን ያለች ነች። እንትኑ ወይኑ ጎደሎ ናት። ያው ለይምሰል ማለት ነው። ብዙ ነገር ያስተምራቸዋል ማለት ነው። መጠጥ ባይዘወይ ፍቅርን አይገልጽም። በወይን ምናምን የሚረጫጩ አሉ። ይሄ ምናምን ማለት ነው። ይሄ ፍቅርን አይገልጽም እውነቱ ለመናገር ማለት ነው። እና ያው ትንሽ አድርጓታል ቅመሟ ዛሬ ወይ ፍንክች እና ለ5 ደቂቃ ራሱ ማለት ነው። አሁን ራሱ እንዴት እንደቀናች ህይወት በቃ ከሌላ ሰው ጋር የሚያጣጣኝ ሰው ፈልጋለሁ ሲል ማለት ነው። እና ቅናትማ እስከ ጥግና አለባቸው። ብሩክ ያለማየሁ ልጅ ታው እንጂ አሰክሰን እና አብራን ኑሩ የምትሉ ላይክ አድርጉ ብሏል። አትኑሩም ካላችሁ ላይክ አድርጉ፣ ግን አትኑሩ ብለዋል። እንግዲህ አብራችሁ ብትኖሩ ደስ ይላል። ግን ደግሞ አንዳንዶቻችሁማ ያው 4ቱም ልጆች ይወለዱልን የምትሉም አላችሁ። አንዳንዴ እንዴ ሰው ማሰብ አቅሟል እስክል ድረስ ማለት ነው። አይኖ ስለምትወዷቸው ነው። የእነሱ ምንም በቀን ለ5 ደቂቃ ራሱ እንዲለያዩ አትፈልጉም። እና ኢቨን ራሱ አንዳቸው አንድ ቤት ከመጡ በስማም በአንድ እግር ነው የሚቆመው ኮሜንቱ ምናምን ማለት ነው። የእውነት የሰው መውደድ ይስጣችሁ። በነገራችን ላይ ሰው ውደዳችሁ በጣም ደስ ይላል። የሰው መውደድ ሰጥቷቸዋል እነኚህ ልጆች። ሰው በጣም ነው የሚወዳቸው ማለት የነሱ የሆነ ነገር በእነሱ አይደራደሩም። በተለይ የእነሱ ፋሚሊ ኦዲየንሶች ማለት ነው በእነሱ አይደራደሩም። እና ያ ማለት ምን ያህል እንደሚወዳቸው ምን ያህል እንደሚያከብራቸው ነው የሚታየው። ለዛ ነው ልጅ ይወለዱልን የምትሉት። ግን ደግሞ ልጅ ቀላል አይደለም። በቀደም ብሩክ እስከ ጥግ ድረስ ነግሯቸዋል። ለእናንተም እሷ እየነገራት እናንተም ትማራላችሁ ማለት ነው። ልጅ አንዴ ከተወለደ በኋላ በድልህ ይደግ አይባልም ማለት ሁለታቸውም ሬዲ ሆነው ልጅ መውለድ አለባቸው ማለት ነው። ያ ማለት ህልሜ ሄዶ ሳይሆን እነሱ እቅድ አላቸው። በእቅዳቸው በእድሜያቸው ልጅ ሲወልዱ እነሱ ባደጉበትን አስተዳደግ
ልጃቸው እንዳያድግ ከነሱ የተሻለ ማደግ አለበት አይደል? ይሄ ማንም ሰው የሚፈልገው ነገር ነው ማለት ነው። ልጅ ከፈለጋችሁ ልጅ እግዚአብሔር ነው የሚሰጠው። ልጅ የእግዚአብሔር ስጦታ ነው። ትዳር የሚባርከው በልጅ ነው። እግዚአብሔር ሲባርካችሁ በልጅ ነው አይደለ እንዴ? እና እግዚአብሔር ነው ሁሉም ነገር የሚሰጠው ማለት ነው። እና ሁሉም በጊዜው በቦታው ይሆናል ብለው የሚያስቡ ልጆች ናቸው። ለሁሉም ነገር ችኩሎች አይደሉም። በእውነት እንደምናያቸው በእውነት ችኩሎች አይደሉም። ለጊዜያዊ ሬዲ አይደሉም ማለት ነው። እና እነኛ እንደዚህ አይነት ደግሞ ለሌሎቹም ትምህርት ይሆናቸዋል ብዬ አስባለሁ ማለት ነው። እና ያው የምትስማሙ ተስማምቻለሁ ብላችሁ ላይክ አድርጉ። ካልተስማማውም ላይክ አድርጉና አልተሰማማሁም በሉ ብሏል። እንግዲህ ይሄ የእናንተ ምርጫ ነው። ውሳኔው ግን ደግሞ የሁለታቸው ነው ማለት ነው። በሁለታቸው ውሳኔ ማንም አይገባም። እኔ ፐርሰናሊ አልገባም። ቢኮዝ የሁለታቸው ውሳኔ ስለሆነ ማለት ነው። ከእሷ አጠገብ ተከራየ፣ እሷም ያው ነው፣ ምንም ችግር የለውም። አሁን ሁሉም ነገር ከተስተካከለ እሷ አጠገብ ከተከራየ ጥሩ ነው። እና ይሄ የሁለታቸው ውሳኔ ነው፣ ማንም ባይገባበት። ያው እውንም ሊሆን ይችላል ብለዋል እኮ እነሱ ያሰቡት ነገር ይኖራል ማለት ነው። እና ስለዚህ የነሱ ነው፣ የነሱ እንተውላቸው። ግን ብቻ ላይክ አድርጉላቸው ማለት ነው። እኔንም ላይክ አትርሱ እሺ። የእውነት ቪዲዮን ስትጀምሩ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮን በኮሜንት የምታበረታቱኝ ያላችሁ ውድ የኔ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። ይሄንን ፍቅራችሁ ይሄንን ጸባያችሁ የእውነት አይቀይርባችሁ ማለት ነው። ሰላማችሁ ይብዛል።